ታንክ ዩ ከልብ አመሰግናለሁ። እንግዲህ አጫጭር ሐሳቦቹን ዛሬ ከኢትዮጵያ ዲሞክራቲክ ህብረት የተወሰኑ ሐሳቦቹን ለማንሳት ነው። እኛን ከመረጣችሁ የምርጫ ምልክታችን ጋሻና ጦር ነው። ጋሻና ጦር ስትመርጡ ምን አስባችሁ ምን ፈልጋችሁ እንደምትመርጡ የተወሰኑ ሐሳቦቹን ለእናንተ ሼር ለማድረግ ነው። እንግዲህ የኛ ፖሊሲ አቅጣጫዎች፣ ድርጅታዊ ዓላማዎችና ፖለቲካችን ምን ይመስላል በሚለው ላይ የተወሰኑ ሐሳቦቹን አነሳላችኋለሁ። በዋናነት በአገራችን እርስ በርስ ግጭት ምክንያት የማይላላ ኢትዮጵያዊነት ስነልቦናና አንድነትን የማጠናከር ፖለቲካ ትግል እናካሂዳለን። የብዝሃ ባህል ታሪክና ወግ የምታከብር በፈሪሃ እግዚአብሔር የምታምን ዜጎች ያሉባት ሀገር በማድረግ ለባዕድ አምልኮ ባህልና ልማድ እድል የማንሰጥ መሆናችን በማጠናከር እንሰራለን። አገራዊ ሉዓላዊነትን በመጠበቅ የውስጥ አንድነት በማጠናከር እርስ በርስ ከጦርነትና ከቶክስ አቁም ጥሪ ማስተላለፍ በሀገራችን ፍጹም ሰላማዊ ሂደት እንዲኖር እንሰራለን። ረሃብ፣ ድህነት፣ እርዛት፣ በሽታና ኋላ ቀርነትን በሚመለከት የመልካም አስተዳደር እጦት ችግሮችን በሙሉ በሐቀኛ ዲሞክራሲ እንመክታለን የሚል አቋም ይዘናል። ሌላው በህዝባዊ ተሳትፎ በህዝባዊ ይሁንታ ህዝባዊ መንግስት ለመመሰረት እንሰራለን ማለት ነው። ከዓለም አቀፍ ዲሞክራት ኃይሎች ጋር በትብብር እንሰራለን። እነዚህ መሰረታዊ ዋና ሐሳቦቻችን ናቸው። ከዚህ ባለፈ ድርጅታዊ ዓላማዎች ምንድናቸው ከመለው አንፃር በዋናነት ፍጹም ዲሞክራሲያዊ የሆነ የመንግስት አስተዳደር ስርዓትን መዘርጋት ነው ትልቁ ግባችን። ሌላው የሰብአዊ መብቶችን በተባበሩት መንግስታት ቻርተር መሰረት ማስከበር ነው። በብሔር ብሔረሰቦችና ህዝቦች መብት መከበርን እስከ መገንጠል የሚለውን ሐሳብ ሳያካትት የራስን እድል በራስ የመወሰን መብት አገራዊ ስሜትን በማስከበር ማስቀጠል የሚለውን እንይዛለን። ሌላው በገለልተኝነት ላይ የተመሰረተ የውጭ ግንኙነት ፖሊሲ ሂደትን በመከተል ከሁሉም ጎረቤት አገሮች ጋር ያለ ምንም ጠላትነትን ሳናፍራ አብሮ የመኖር ሂደት እንከተላለን። ኢኮኖሚ አንፃር ነፃ ገበያ ስርዓትና ጠንካራ የሀገራዊ ኢኮኖሚ ለመገንባት አበክረን እንሰራለን የሚለውን ሐሳብ ይዘናል። ከፖለቲካችን አንፃር በሰላማዊ ትግል አማራጭ እናምናለን። ሰላማዊ ፖለቲካ ትግል መከተልና ዲሞክራት የሆኑ ፖለቲካ ኃይሎች ከፓርቲዎች ጋር ከትብብር እስከ ውህደት ድረስ አብሮ በመስራት ፖሊሲ እናምናለን። በአካታችነት አብሮ መስራት የመድበለ ፓርቲ ፖለቲካ ስርዓት በሀገራችን ይሁን እንዲሆን ዲሞክራሲውን ኦፕን ወይ ክፍት አድርገን አምጥተናል ማለት ነው። እንግዲህ ኢትዮጵያ ዲሞክራቲክ ህብረት ጋሻና ጦር ምልክት አድርጎ ሲመጣ በሀገራችን ከነበሩ ሁኔታዎች አንፃር የክልል አደረጃጀትና ወሰን ጉዳዮችን በህዝብ ፍላጎትና በህዝብ ውሳኔ እንዲሆን እናሻሽላለን የሚል ሐሳብ ነው። ማንኛውም የፖለቲካ ስልጣን በህዝቡ ቀጥታ ተሳትፎ በምርጫ እንዲወሰን እንሰራለን። የመንግስት አስተዳደር ሲቪል ሰራተኞች ከምንም አይነት ፖለቲካ ተጽዕኖ ነፃ ሆኖ ህዝብን እንዲያገለግሉ እናደርጋለን። የብዙሃን መገናኛ መረጃ ምንጮች የዲሞክራሲ ብርሃኖች እንደመሆናቸው በማመን ያለ ገደብ በሙሉ ነፃነት እንዲሰሩ እናበረታታለን፣ እንደግፋቸዋለን። ሰንደቅ ዓላማችንና በዜጎቻችን እኩልነት የማያሻማ ክብርና እኩልነት እናስቀጥላለን። ማንኛውም ዜጋ በአገሩ የመናገር፣ የመጻፍ፣ የመደራጀት፣ የሰላማዊ ሰልፍን ማድረግ፣ ሐሳብን የመግለጽ መብቱን ያለ ገደብ እንዲከበር በህግ እናረጋግጣለን የሚል ዲሞክራቲክ አስተሳሰብ ይዘን ነው የቀረብነው። ሌላው መንግስት በሃይማኖት ጉዳዮች ላይ ጣልቃ ሳይገባ በሃይማኖት እኩልነት፣ የአምልኮና የእምነት ነፃነት ያለ ወሰን እናስከብራለን፣ እናስጠብቃለን። በኢኮኖሚ ዘርፍ ነፃ ገበያ ኢኮኖሚ ስርዓትን መከተል ነው። የዜጎች ግል ሀብትና ንብረት ባለቤትነት መብትን እናረጋግጣለን። መሬትን በሚመለከት መሬት በግል የመያዝና ባለቤትነትን እናረጋግጣለን። መሬትን የመሸጥ፣ የመለወጥ፣ የማከራየት፣ በውርስና በስጦታ የማስተላለፍ ሙሉ መብትን በህግ እናረጋግጣለን የሚል ፖሊሲ አቅጣጫ ይዘናል። ግብርናን ማዘመን በጥምር ማረስና የግብርና ግብዓቶች ማምረቻ ተቋማትን በሀገር ውስጥ እንገነባለን። ሌላው የከተማ ቤትና ቦታዎችን